ስንት ልጅ አለ? 3 ልጆች አሉኝ። 3 ልጆች የት ነው ያሉት? ካንተ ጋር ፓሪስ ወይ ኢትዮጵያ? አውሮፓ ናቸው ያሉት። እዚህ ናቸው ከእናታቸው ጋር እዚህ አውሮፓ ነው ያሉት። አውሮፓ ውስጥ ከእናታቸው። ኦኬ የምትፈልገው ሰው ከየትም ትሆን አውሮፓ፣ አሜሪካ፣ ካናዳ ችግር የለውም። ግን ከአፍሪካ መሆን አልፈልግም። ከየትም አሜሪካ ልጆች ያላት 1 2 3 ችግር የለብኝም። 4ም ይኖሩ። ኦኬ አሜሪካ፣ አውሮፓ ኦር ካናዳ ብትሆን ችግር የለውም። ልጆች ቢኖራትም ችግር የለውም። ያ ኦፍ ኮርስ አንተ ልጆች ስላሉ እንዲያውም እንደዛ ነው ጥሩ። ችግር የለም። ኦኬ ቴንክ ዩ ፎር ቢንግ ኦነስት። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሄሎ አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታቂ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ሚገርም ሳጋልጥ ይቆምጣል አሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይሄን ያለችው አለ እሷ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ። አቤት ስንገናረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። ልጆች አሉኝ 3 ልጆች ብሏል፣ ግን የልጆቼ እናት ጋር አብሬ አይደለም የምኖረው ብሏል። ሶ ምንድነው the truth? አንቺ ጋር ያለው ምንድነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔርን የማመሰግንበት ጊዜ ነው። ጥሩ አጋጣሚ ነው። አልነገርሽም? በዚህ በሌሊት የቀሰቀሰኝ እግዚአብሔር ለኔ የሆነ መልእክት መጥቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ። እሺ ከኔ ተማሩ። ጥያቄ ልጠይቅሽ። ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። እኔ እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው። ከዚህ በኋላ እኔ ራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው? አንቺ ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖረው። እዛው ነው የምኖረው። መኖርም እዛው ነው። እና እኮ አንድ ቤት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱ ነው ማለት እዚህ ጋር ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም እናገረው። ይኸውልሽ ውሸቴን አይደለም እናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ ሰውዬ? ኖ ይኸውልሽ አንዳንድ ጊዜ ያስገቢው አሁን ይግባልሽ ይገባል ውስጥ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆነ ታውቂያለሽ? ብዙ ጊዜ አንዳንዴ ልጅ አለኝ ግን ከልጆች አባት ጋር አይደለም። የልጄን አባት አሁን የሆነ ቦታ ባየው ኮምፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮምፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው ሁላችንም እዚህ ጋር ማለት ነው። ምናልባት ተለያይተሽ ከሆነ ተለያይተሽ ያለቀ ከሆነ ኦኬ
አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት አይደለም የኔ ቆንጆ አንዳንድ ሰው ስፓይክፉል የሆነ ሰው አለ እኔ ከኔ ጋር ካልኖረ ወይ ከኔ ጋር ምን አባቱ ብሎ ሰውን እንትን ለማድረግ የሚመጣ ሰው አለ እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት ካልሆነ ግን አንቺ እውነተኛ ነሽ ማለት ነው መጥቶ ሪኩዌስት እስቲ አስገቢው እንደው ይገባልሻል እስቲ አስገቢ እንደው በሞት ያስገቢልኝ እስቲ በእናትሽ አስገቢው እኮ ይገባልሻል ሪኩዌስት ካረገ ሪኩዌስት አድርጊው ራስሽ እስቲ አድርጊው I don't know እንት ስሙ ገባሽ ስለወጣ I swear I don't know ነው አይደል የሚለው አሜን ነው አሜን ነው because እኔ ፎሎ አሜን ካለ የምታይ ከሆነ ሪኩዌስት አድርገኝ ኬት ነበር ፈልጊልኝ ያለሽ እናትዬ ኬት ነበር ፈልጋለሁ ያለሽ ካናዳ አሜሪካ ወይ ደግሞ ከዩሮፕ እሰይ አንቺን አብራ ይሉሻል ምን ነው እኔ እንደዛ እንደሱ ዳር ፈላጊ አይደለሁም እኔ አናዶኝ ነው የገባሁት ቁጭ ብዬ እኮ እየጠበቁት ነበር ቅድም ጀምሮ እኔ ትዳር ፈላጊ አይደለሁም ራስን ክሊር ምንድነው ለማየት እኔ አቀን ለማውጣት ነው የገባሁት አሜን ካለ ግባና አቀን አውጣ ካለ በለዚያ ግን እውነቷን ነው ማለት ነው because እኔ I don't need to see her face ገባችሁ guys ፊቷን ማየት አልፈልግም ዳር እየጠየቀች አይደለም እዚህ ጋር መታ ይሄን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አልሽ ለዛ የጠየቅኳት ጥያቄ ለዛ ነው ለምንድነው አንድ ቤት ውስጥ ያልሆናችሁት ስል እሱ ሌላ ቦታ ነው የሚኖረው አልሽ እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው I know ይሄ ድራማ ምናምን ለመፍጠር ሳይሆን አሜን ካለ እውነተኛ ከሆንክ መጣም ነበር እኮ ለሊት አልነሳም ልጅ አለቀሰብኝና ምን ቢያለኝ ከዛ ቆይ ለምዞር አለን ትንሽ ብዬ ወደዚህ ጋር መጣ ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆይስ ላዳምጥ ስል እንጂ ሌላ ፕሮግራም ነው ያጋልጣችኋል እውነት ለመናገር እግዚአብሔር አጋልጣት ነው